ቡና መጠጣት፣ ሲጃራ ማጨስና ጫት መብላት አንድ ናቸው። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምናረፈዳችሁ ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እውነቱን እንናገራለን። ቡና መጠጣት፣ ሲጋራ ማጨስ፣ ጫት መብላት አንድ ነው። በዚህ ርዕስ ባለፍ ስለ ቡና አቀራረብና በቡና ዙሪያ ስለሚደረጉ ዝግጅቶች በሰጠሁት ትምህርት ላይ ብዙ ሰዎች ቡና የዕለተ ሰሉስ ፍጥረት ነው፣ የተቀደሰ ፍጥረት ነው ብላችሁኛል። እውነት ነው፣ የዕለተ ሰሉስ ፍጥረት ነው እና ሲጋራና ጫት የዕለተ ዓርብ ፍጥረት ከሰው ጋር የሚቆጠር ነው፣ የዕለተ ሰሉስ አይደለም። እናንተ የምትፈልጉትን ቅዱስ ልታረጉት ነው፣ እናንተ የማትፈልጉትን ደግሞ ርኩስ ልታረጉት ነው። ሲጋራውና ጫቱ ርኩስ ነው፣ ቡናው ግን የተቀደሰ ነው አይደል? ለምንድን ነው እንደዚህ የሚሆነው? ቡና፣ ጥንባሆና ጫት በአንድ አይነት ቃል ተገልጸው በመጻሕፍቶቻችን የተወገዙ ናቸው። ለምሳሌ በቤተ ክርስቲያናችን መጻሕፍቶች በገድላት ዜና ሥላሴ ቡና፣ ጫትና ሲጋራን ይከለክላል። ድርሳነ አርባዕቱ እንስሳ ቡና፣ ጫትና ሲጋራን ይከለክላል ወይም ጥንባሆን ይከለክላል። ድርሳነ ጽዮን ጫት፣ ቡናና ሲጋራን ይከለክላል ወይም ጥንባሆን ይከለክላል ማለት ነው። ለኛ የሚሆነውን መርጠን አስቀርተን ሌሎቹ የሚጠቀሙትን ማውገዝ የለብንም። የተቀደሰ ነው ከተባለ ሁሉም የተቀደሰ ነው ማለት ነው። የለም ያኛው የተቀደሰ ነው ይሄኛው የረከሰ ነው ብለን እነዛኞቹ የሚጠቀሙትን ግን ማጣጣል አንችልም፣ በፍጹም አንችልም። የቤተ ክርስቲያኒቷን መጻሕፍቶች ደግሞ ከመጽሐፍ ቅዱስ ውጭ አንቀበልም የሚሉ አሁን በርከትከት እያሉ ነው። መቀበል አለመቀበል የናንተ ጉዳይ ነው። እኔ ግን ገድላቱንም ድርሳናቱንም ተአምራቱንም ወንጌሉንም እኩል ስለምቀበል በቤተ ክርስቲያኒቷ መጻሕፍት በትልቁ የሥላሴን አንድነትና ሶስትነት በሚናገረው ዜና ሥላሴ የተከለከለ ስለሆነ ሲኖዶስ ይሄንን እስካላነሳው ድረስ አልጠጣም፣ ማንም ሰው እንዲጠጣም አልመክርም። ስለዚህ ለምን ከተባለ ቡናም ሱስ አለው፣ ጫትም ሱስ አለው፣ ሲጋራም ሱስ አለው። ሱሰኛ ሊያደርጉ የሚችሉ ተክሎች በሙሉ መጠጣት የለባቸውም። አንዳንድ ሰዎች ጠላና ጠጅስ ያላችሁ ሰዎች አላችሁ። ጠላና ጠጅም እኔ አልጠጣም ስል ጭራሹን አልጠጣም ማለት አይደለም፣ አብዝቼ አልጠጣም። ለምን ካላችሁኝ እኔ ራሴን የማቀሰው ስለሆንኩ። ነገር ግን ጠላና ጠጅ እንደ ጥንባሆና እንደ ቡና የተወገዘበት መጽሐፍ የለም። አታብዙ እንጂ አትጠጡ የሚልም አልተጻፈም። አትስከር የሚል በየቦታው ተጽፏል። እኔ ግን ቂል አይደለሁም የምሰከር። ስለዚህ ቡናዬን እጠጣለሁ የምትል ሰው ጫት የሚበላውን እንዳትቃወም፣ ቡናዬን እጠጣለሁ የምትል ሲጋራ የሚያጨሰውን እንዳትቃወም። ቡና፣ ጥንባሆ፣ ጫት እኩል ነው የተወገዙት። ስለዚህ ቡና መጠጣት የሚችል ሰው እነዛም ተፈቅደውለታል ከተባለ አዎ ተፈቅደውለታል። ለምን ከተባለ በእንቢተኝነቱ ነው የሚጠጣው። በእንቢተኝነቱ ሕግ አልባ ወይም ሕግ አፍራሽ ሆኖ እነዛን ደግሞ ይመገባቸዋል ማለት ነው። እኔ በጣም የሚገርመኝ ነገር ደግሞ በዚህ በተጨማሪ ጫት የሚቅሙት ሲጋራ የሚያጨቱ ሰዎች ወደ ቤተ ክርስቲያን ሲገቡ ትተው ይገባሉ። ጫት የማይቅሙት ሲጋራ የማያጨሱት ግን ቡና የሚጠጡት ሰዎች ደግሞ ከነቡናቸው ወደ ቁርባን ይሄዳሉ። ይሄ ብቻ ነው በጣም የሚገርመኝ። በቡና ቆርበህ ደግሞ በዛኛውም ልትቆርብ በክርስቶስ ስጋና ደም ልትቆርብ ያምርሃል። በአጋንንት አሰራርና በአጋንንት አያያዝ በአጋንንት አመራርና በአጋንንት ልጅነት አድነ ደግሞ የክርስቶስ ልጅ ልትሆን ያምርሃል። መጀመሪያ ቡናህን ከነኮተቱተው፣ መጀመሪያ ጫትህን ከነኮተቱተው፣ መጀመሪያ ስጋራህን ከነኮተቱተው፣ ከዛ ቁልጭ ያልክ የክርስቶስ ልጅ ሁነህ ወደ ቁርባንህ መተህ ቁርባንህ መቀበል ትችላለህ። እኔ የማውቀው እንደዚህ ነው። አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር አይመችም። ምክንያቱም መጽሐፍ ቅዱስ እንዲህ ይላል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ ሰው ለተሸነፈበት ነገር ባሪያ ነውና ይላል። እኔ የማንም ባሪያ መሆን አልፈልግም። ባሪያ ነህ ከተባልኩ የማን ባሪያ ነኝ? የሥላሴ ባሪያ። የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።